ሰላም ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም ደግሞ በሁለተኛ ደረጃ ከአምስትና ከዚያ በላይ ፊደላት ያሉትን ቃላት ምስረታ ይዤላችሁ መጥቻለሁ ማለት ነው። እናንተ የሚጠበቅባችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ የጻፋችሁ ማለማመድ ነው የሚጠበቅባችሁ ማለት ነው። መጀመሪያ ለቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን 1 ሰዓት ከታች ባስቀመጡት ስልክ በደውሉልን። በዋትስአፕ በኢሞ እና በቴሌግራም እናስተምራችኋለን ማለት ነው። ቮይስ አስቀምጡልን፣ ካለዚያ ደግሞ ቀጥታ መደወል ይቻላል ማለት ነው። ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። በስ መ የመጀመሪያ ፊደል ነች። ቀ የመጀመሪያ ፊደል ነች። ል ካለ ቤተሰብ ስድስተኛ ነች። በ የመጀመሪያ ፊደል ነች። ስ ካለ ቤተሰብ ስድስተኛ ነች። በአንድ ላይ መቀልበስ የሚል ቃል መስርቶ እናገኛቸዋለን። ከዚህ ጋር ደግሞ ሰማይቅርቡ ሰ የመጀመሪያ ፊደል ነች። ማ ከመቤተሰብ አራተኛ ነች። ይ ከየቤተሰብ ስድስተኛ ነች። ቅ ከቀቤተሰብ ስድስተኛ ነች። ር ከረቤተሰብ ስድስተኛ ነች። ቡ ከበቤተሰብ ሁለተኛ ነች። በአንድ ላይ ሰማይ ቅርቡ የሚል ቃል መስርተው ይገኛሉ ማለት ነው። ፊደላት በርካታ ስለሆኑ እነዚህም በደንብ ማዳመጥና እንደገና እየጻፉ መለማመድ ይጠበቃል ማለት ነው። ሶስተኛ ደግሞ ከዚህ ጋር አ ል ከ ፈ ተ ም አ የመጀመሪያ ፊደል ነች። ል ካለ ቤተሰብ ስድስተኛ ነች። ከ የመጀመሪያ ፊደል ነች። ፈ የመጀመሪያ ፊደል ነች። ተ የመጀመሪያ ፊደል ነች። ም ከመቤተሰብ ስድስተኛ ነች። በአንድ ላይ አልከፈተም የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ መቀልበሻ መ የመጀመሪያ ፊደል ነች። ቀ የመጀመሪያ ፊደል ነች። ል ካለ ቤተሰብ ስድስተኛ ነች። በ የመጀመሪያ ፊደል ነች። ሻ ካሸ ቤተሰብ አራተኛ ነች። በአንድ ላይ መቀልበሻ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ል ም ድ አ ካ ፈ ለ ል ካለ ቤተሰብ ስድስተኛ ነች። ም ከመቤተሰብ ስድስተኛ ነች። ድ ካለ ቤተሰብ ስድስተኛ ነች። አ የመጀመሪያ ፊደል ነች። ካ ከቤተሰብ አራተኛ ነች። ፈ የመጀመሪያ ፊደል ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ ልምድ አካፈለ የሚል ቃል ይመሰርታሉ ማለት ነው። ለማንበብ የሚከብዳችሁ ከሆነ ፊደላትን የካፈላችሁ ማንበብ ትችላላችሁ። እርግጥ እዚህ ጋር መቀልበሻ የሚለውና መቀልበስ የሚለው ተከፋፍለው አይነበቡም። እዚያ ሰማይ ቅርቡ የሚለውና ልምድ አካፈለ የሚለው ግን ተከፋፍለው መነበብ ይችላሉ ማለት ነው። ይሄኛው ሰማይ የሚለው አንድ ይሆናል። ከዚያ ቅርቡ የሚለው ደግሞ አለ ማለት ነው። ስለዚህ በአንድ ላይ ስናጋጥማቸው ሰማይ ቅርቡ ይላል። ይሄኛው ደግሞ ልምድ የሚለው አንድ ቃል ይሆናል። አካፈለ የሚለው ደግሞ ሌላ ቃል ነው ማለት ነው። በአንድ ላይ እነዚህ ሁለቱ ቃላት ልምድ አካፈለ የሚል አንድ ቃል መስርተዋል ማለት ነው። ከዚህ ጋር ደግሞ አ ል ከ ፍ ል ም አ የመጀመሪያ ፊደል ነች። ል ካለ ቤተሰብ ስድስተኛ ነች። ከ የመጀመሪያ ፊደል ነች። ፍ ካፈ ቤተሰብ ስድስተኛ ነች። ል ካለ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። በአንድ ላይ አልከፍልም የሚል ቃል ይሰጡናል። ከዚህ ጋር ደግሞ
ያ። መ የመጀመሪያ ፊደል ነች። ሰ የመጀመሪያ ፊደል ነች። ር ከረ ቤተሰብ ስድስተኛ ነች። ሰ የመጀመሪያ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ነች። ያ ከየቤተሰብ አራተኛ ነች። አንድ ላይ መሰርሰሪያ መሰርሰሪያ የሚል ቃል ይመሰርታሉ ማለት ነው። ከዚህ ጋር ደግሞ አ ካ ባ ቢ ወ ች። አ የመጀመሪያ ፊደል ነች። ካ ከከቤተሰብ አራተኛ ነች። ባ ከበቤተሰብ አራተኛ ነች። ቢ ከበቤተሰብ ሶስተኛ ነች። ወ ከወቤተሰብ ሰባተኛ ነች። ች ከቸቤተሰብ ስድስተኛ ነች። በአንድ ላይ አካባቢዎች አካባቢዎች የሚል ቃል ይሰጡናል። ከዚህ ጋር ደግሞ ባ ሸ ና ፊ ነ ት። ባ ከበቤተሰብ አራተኛ ነች። ሸ የመጀመሪያ ፊደል ነች። ና ከነቤተሰብ አራተኛ ነች። ፊ ከፈቤተሰብ ሶስተኛ ነች። ነ የመጀመሪያ ፊደል ነች። ት ከተቤተሰብ ስድስተኛ ነች። በአንድ ላይ በአሸናፊነት በአሸናፊነት የሚል ቃል ይመሰርታሉ ማለት ነው። ከዚህ ጋር ደግሞ ል ጅ ነ ታ ቸ ው። ል ካለቤተሰብ ስድስተኛ ነች። ጅ ከጀቤተሰብ ስድስተኛ ነች። ነ የመጀመሪያ ፊደል ነች። ታ ከተቤተሰብ አራተኛ ነች። ቸ የመጀመሪያ ፊደል ነች። ው ከቤተሰብ ስድስተኛ ነች። በአንድ ላይ ልጅነታቸው ልጅነታቸው የሚል ቃል ይሰጡናል። ከዚህ ጋር ደግሞ ህ ብ ረ ተ ሰ ብ። ህ ከቤተሰብ ከመርኋ ማለት ነው ስድስተኛ ነች። ብ ከቤተሰብ ስድስተኛ ነች። ረ የመጀመሪያ ፊደል ነች። ተ የመጀመሪያ ፊደል ነች። ሰ የመጀመሪያ ፊደል ነች። ብ ከቤተሰብ ስድስተኛ ነች። በአንድ ላይ እነዚህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ህብረተሰብ ህብረተሰብ የሚል ቃል ይሰጣሉ። ከዚህ ጋር ደግሞ ባ ሸ ነ ፈ በ ት። ባ ከቤተሰብ አራተኛ ነች። ሸ የመጀመሪያ ፊደል ነች። ነ የመጀመሪያ ፊደል ነች። ፈ የመጀመሪያ ፊደል ነች። በ የመጀመሪያ ፊደል ነች። ት ከቤተሰብ ስድስተኛ ነች። በአንድ ላይ ስርዓት ባለው መልኩ ደርድረን ስናነባቸው ማለት ነው እነዚህ ፊደላት ባሸነፈበት ባሸነፈበት የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ል ጅ ነ ታ ች ን። ል ካለቤተሰብ ስድስተኛ ነች። ጅ ከጀቤተሰብ ስድስተኛ ነች። ነ የመጀመሪያ ፊደል ነች። ታ ከተቤተሰብ አራተኛ ነች። ች ከቸቤተሰብ ስድስተኛ ነች። ን ከነቤተሰብ ስድስተኛ ነች። በአንድ ላይ ስርዓት ባለው መልኩ ደርድረን ስናነባቸው ማለት ነው እነዚህን ፊደላት ልጅነታችን ልጅነታችን የሚል ቃል ይሰጡናል። ከዚህ ጋር ደግሞ ህ ል ም ፈ ቺ። ህ ከቤተሰብ ስድስተኛ ነች። ል ከለቤተሰብ ስድስተኛ ነች። ም ከመቤተሰብ ስድስተኛ ነች። ፈ የመጀመሪያ ፊደል ነች። ች ከቤተሰብ ሶስተኛ ነች። እነዚህን ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ህልም ፈች የሚል ቃል ይሰጡናል። ከዚህ ጋር ደግሞ የመጨረሻው ሂ ሳ ብ ሰ ሪ። ሂ ከቤተሰብ ሶስተኛ ነች። ሳ ከቤተሰብ አራተኛ ነች። ብ ከቤተሰብ ስድስተኛ ነች። ሰ የመጀመሪያ ፊደል ነች። ሪ ከቤተሰብ ሶስተኛ ነች። በአንድ ላይ ስርዓት ባለው መልኩ እነዚህ ፊደላት ደርድረን ስናነባቸው ማለት ነው ሂሳብ ሰሪ የሚል ቃል
ይሰጡናል። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው